የረዳን ፈጣሪ አምላክ ክብር ይግባው። ዛሬ በልደታ ክፍለ ከተማ የገነባነውን ዘመናዊ G+4 የመኖሪያ ህንጻ ለማህበራዊ ችግር ለተጋለጡ ወገኖች፣ በዝቅተኛ የኑሮ ደረጃ ላይ ለሚገኙ፣ ለአካል ጉዳተኞችና ለሀገር ባለውለታ ለሆኑ ነዋሪዎቻችን ቤት ለምቦሳ ብለን በክብር አስረክበናል። በተጨማሪም በተለያዩ የልማት ስራዎች የተነሱ በቀበሌ ቤት ውስጥ በደባልነት በጥገኝነትና በላስቲክ ቤት ውስጥና የመጸዳጃ ቤት ፈሳሽ በላያቸው ላይ ያለፈ እጅግ አስቸጋሪ በሆነ ሁኔታ ውስጥ ለነበሩ ወገኖቻችን ጭምር ቤት አስረክበናል። አዲስ አበባ በሰው ተኮር ስራዎቿ ተምሳሌት ሆናለች። ሰው ተኮር ስራዎችን ክቡር ጠቅላይ ሚኒስትራችን አስጀምረው በርትተን እንድንሰራ የሥራ መመሪያ ከሰጡበት ጊዜ ጀምሮ ላለፉት 7 ዓመታት በሰው ተኮር እሳቤዎችና በበጎነት አገልግሎት ተሳትፎ ከ45,000 በላይ ቤቶች ለአቅመ ደካሞች መገንባት ችለናል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ክብርት ከንቲባ ወይዘሮ አዳነች አቤቤ